ጋይሶች እንዴት ናችሁልኝ? አለሁ ይመስገን። ማለትም ማለት ነው አንዳንድ ሰው ያደረጉባችሁን ነገር ስታስቡ ያንን ነገር መልሳችሁ ማድረግ ትፈልጉና ግን የእናንተ ስብዕናና ልባችሁ ለዛ እንደዛ አልተፈጠረም። በቃ አይሆንም። ያንን ስብዕና ልታመጡት አትችሉም። ማለትም በቃ አልተሰጣችሁም። ለእንደዚህ አይነት ነገሮች፣ ለማይረባ ነገሮች አልተሰጣችሁም። እና ትላንትና ምን አጋጠመኝ መሰላችሁ? ቀለም ቀቢዬ ቀለሙን እየቀባ ነበረ። እቃዎች ነበሩና እሁድ የሚወጡ እቃዎች ነበሩ እና ትላንትና ቅዳሜ ማታ እኔ እቃ ማደርስበት ነበርና እቃ ለማድረስ ወጥቻለሁ እና በእርግጥ ከትላንት ጠዋት ቅዳሜም እንደመሆኑ አብዛኛው እንጨት ቤቶች ቅዳሜ ነው ብዙ እቃቸውን የሚያወጡት እና እኛ ጠዋትም የምናወጣው እቃዎች ነበሩ። ምሳ ሰዓትም ከሰዓትም እና ከሰዓት ወደ 9 ሰዓት ምናምን የሚወጣ እቃ ደግሞ ሄዶ እዛው መገጠም ያለበት እቃ ነው እና እሱን ለመግጠም ሄድን ወጣን እኛ እሱን ለመግጠም እና በጣም ብዙ ሰው ለካ አንዳንድ ሰው ለምን እንደማይተዋችሁ እንደማይፈቷችሁ እኔ እንጃ። በቃ አይሰሩ ወይ አያሰሩ ቁጭ ብለው እናንተ ይሄንን ያንን በቃ እንጨት ሰራተኛ እኮ ከአቧራ ጋር ታግሎ ነው የሚሰራው። ማለትም በቃ በጣም ብዙ ነገሮችን አይቶ ነው አንድን እቃ የሚያደርገው። ከብዙ ነገሮች ጋር ሰብስቦ ነው ብዙ ነገሮችን አምጥቶ ነው እቃ አድርጎ ለከስተመሩ የሚሰጠው እና በጣም ምቀኛ የሆኑ ሰዎች አሉ። በጣም በጣም ማለት ነው። ወጣትም ብትሏቸው ትላልቅ ሰዎች ሽማግሌዎች ሁላ ሳይቀሩ ለምን እኔ እንጃ ቤተክርስቲያን ሄደው በሚቆርቡበት ጊዜ በዚህ ጊዜ ነገር እንደዚህ የሚያደርጋቸው ሰዎች እኔ አይቼ አላውቅም። እና ትናንትና ምን ተፈጠረ መሰላችሁ? እና የነበሩ አንድ 3 ሽማግሌዎች ነበሩ። በቃ ሽታው በጣም እየረበሸን ነው ብለው መጡ። በጣም ማለት ነው። እና በቃ ቀለም ቀቢውን በጣም ነው የሚያስቸግሩት። ማለትም አይደርስም የዚህን ያህል ሽታ አይወጣም። እና ግን በቃ እያዩ ስለነበረ እቃዎች ይወጡ ስለነበረ በዓል ደግሞ አሁን ገና እየመጣ ስለሆነ የገና ኦርደሮች በጣም ታውቃላችሁ፣ እንጨት ቤት ያላችሁ የምትሰሩ ሰዎች ታውቃላችሁ። እና ገና አሁን እኛ ከዚህ ሰዓት ጀምሮ ነው በዚህ ጊዜ ነው የምንንቀሳቀሰው። በጣም ነው በቃ ወይ አሰሩ ወይ የራሳቸውን ስራ አይሰሩ። እኛ ደግሞ የሚሰራ ሰውን እኛ አሁን እቃ ሰው እኛ ጋር መጥቶ ሲያሰራ የሚሰራ ሰው ከሆነ እንደ ቤት እንደሚያሰራ ሰው አይደለም። ማለትም ሶፋ ይሆናል የሆነ ቲቪ ስታንድ ምናምን ሲሆን ለቤት ነው የሰውዬ ተርፎት ቤቱን ለማሳመር ነው ያሰራ ያለው። እንደ ከስተመር እናከብራለን። ግን በዛ ሰዓት ላይ አሁን ሱቅ ሊከፍት ያለ ሰው ካፌ ሊከፍት ያለ ሰው መጥቶ ከኛ እቃ ማዘዝ ቢፈልግ የትኛውም ነገር ቢሆን ቅድሚያ ለዛኛው ባለሱቁ ነው የምንሰጠው። ማለትም ይሄ የቤት ኪራይ ያለበት ብዙ ነገሮች አሉበት እና የሱቅ ለስራ ደግሞ የሚወጣ ሰው ብዙ ወጣቶች ስለሆንን ማበረታታት ግድ ነው። እኛም ወጣቶች ስለሆንን ማለት ነው። እና ግን እነዚህ ሰዎችም ደግሞ መልሰው እኮ ከእናንተ እርዳታ ይጠይቃሉ። ማለትም አሁን ትላንትና እንደዚህ ቀለም ረበሸን፣ በዚህ ወጣ፣ በዚህ ገባ፣ በዛ እንደዚህ እንደዛ የሚሉ የነበሩት በጣም በጣም ደግሞ መልሰው ሂዱልኝ በቃ አልፈልግም ብትሉ ራሱ የሚለቋችሁ አይነት አይደሉም። እነዚህ ሰዎች ከእናንተው ስር ስር የሚሆኑ ናቸው። እና መልሰው ግን እንዳትሰሩ እንቅፋት ይሆናሉ። በቃ እናንተ መስራት ፈልጋችሁ በቃ በጊዜያችሁ ተጠቅማችሁ መንቀሳቀስ ስትፈልጉ ወደኋላ መጎተት የሚይዝ በጣም በጣም የሚያስጠላ ባህሪ ነው ይሄ ባህሪ። ወደኋላ የሚስቡ አሉ። ወደኋላ በቃ እንደነሱ ሆናችሁ እንድትቀሩ እዚህ አረቄ እዛ እንትን እዚህ እያደረጉ እንትን የሚያደርጉ ሰዎች በጣም 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 ነው የሚያስጠላው። እንደዚህ አይነት እንትን ሰው መስራት ከፈለገ የሚሰራን ሰው እንደውም ቢችሉ መደገፍ ነው። ነገሮችን ማመቻቸት ነው እኔ መሆን አለበት የምለው። ግን ሰው በዚህ ሰዓት ሰው ለመስራት እየተጣራጣረ ባለበት ሰዓት ላይ ልጆች አሉ፣ በዛው ቤተሰባቸው የሚያስተዳድሩ አሉ፣ ህይወታቸውን የሚገፉ ልጆች አሉ። እነዛ ነገሮች ሁሉ እያሉ እዚህ ጋር ለመረበሽ መጣር አስፈላጊ አይደለም። ደግሞ የሚሰራ ሰው ላይ ቅን ብንሆን ምን አለበት በቃ ይለፍለት ይሳካለት ማለት ነው የሚያስፈልገው እንጂ የዚህን ያክል መሰናክል መሆን አያስፈልግም። ለዛውም ወጣት ገና ሊንቀሳቀስ በሚል ሰዓት ላይ እንደዚህ ሰብሮ ለማስቀመጥ በቃ የሚጣጣር ሰው በጣም ነው የሚያስጠላው። እንዳለ ደግሞ ሶሻል ሚዲያውንም በሉት በጣም ብዙ በጣም የትኛውም ሰፈር በሉት በቃ ይሄ ባህሪ ነው እንዳለ ሁሉም ሰው ላይ የተዘራው።
ከየት እንደመጣ አላቅም፣ እንዴት እንደዚህ እንደሆንንም አላቅም። እና በጣም ነው በቃ የሆነ ለሚንቀሳቀስ ሰው መደገፍ አለብን። ማለትም ካልቻልን ማንደግፈው ከሆነ ማንረዳው ከሆነ ገሸሽ ማለት ነው ከዙሪያው እንጂ መሰናክል ሆንን ገና ከዛው ጥቅምን ፈልገን መልሰን ደግሞ ያንኑ ሰው ማስቸገር አያስፈልግም። እና ትላንትና በቃ እስክመጣ ድረስ ቀለም ቀቢዎቹን በጣም ሲያስቸግሯቸው ነበረ። እና ምን ልል ፈልጌ ነው የሚሰራ ሰውን ብንተወው በቃ የስራ ይንቀሳቀስ። እናንተም ከቻላችሁ ደግሞ መስራት ነው። አሁን እኛን ስራ የሚያሰሩን ሰዎች በጣም ከሩቅ አካባቢ ነው የሚመጡት። አሁን ከመርካቶ ከሰበታ ከቱሉ ዲምቱ ምናምን ነው ሰው የሚመጣው። እና በዛ አይነት ሁኔታ ውስጥ ሆኖ ሰፈር ውስጥ ሆኖ እነዚሁ ሰዎች እኮ የሚያሰሩ ቢሆን እሺ እያሰሩ ከስተመሮቻችን ቢሆን እሺ አይደሉም፣ ከስተመሮቻችን አይደሉም። እና የዚህን ያህል ግን ሰውን ለመጣል መጣር አስፈላጊ አይደለም። የእናንተ እንጀራ ይመጣል። በቃ አሁን እኔ በእንጨት ስራ እኖራለሁ ብዬ አስቤ አላቅም ነበር። ግን በቃ እግዚአብሔር ምን አለ በዚህ እኖርበት አለ። በቃ የትም ልግባ የትም ቦታ ልሁን እኖርበታለሁ። ማለትም በቃ ሰጥቶኛል፣ በዚህ ስራ እኖርበት ብሏል። የሁሉም ሰው ደግሞ የራሱ ድርሻ አለ። ማለትም የኔ አሻራ ከአንተ አሻራ ጋር ከአንቺ አሻራ ጋር እንደማይመሳሰል ሁሉ አንተም የራስህ እንጀራ አለ፣ የራስህ መንገድ አለ፣ የራስህ ህይወት አለ፣ የራስህ የምትንቀሳቀስበት የምትሄድበት እርምጃ ህይወት አለ። እና ሁሉም ሰው መኖር ያለበት ደግሞ በዛ አይነት መንገድ ነው። እና የሌላን እንጀራ በማየት የሌላን እንቅስቃሴ እርምጃ በማየት መቅናት መልካም ቅናት ከሆነ ጥሩ መልካም ቅናት ከሆነ ግን ሌላ ጉዳት ለማድረስ የሆነ ነገር ለማድረግ ምናምን አስፈላጊ አይደለም፣ አስፈላጊ አይደለም። ማለትም በቃ ስለማያስፈልግ አንተም የራስህን መንገድ ብትሄድ ይሻላል። እዚህ ሌላ ነገሮችን በማድረግ ጊዜ ከማጥፋት ወደዛ ገሸሽ ማለት ነው የሚያስፈልገው። የኔ እንጀራ የኔ ነው፣ የአንተም እንጀራ ያንተ ነው። ማንም የሚነካው የለም ይበሰብሳል እንጂ። ስለዚህ ይሄ ልል ነው የምወደው። ማለትም የሚሰራ ሰው ብናበረታታ ደስ ይለናል። የሚሰሩ ሰዎች ደግሞ ካላችሁ ማለት ነው በሱቅ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል፣ እንደግፋችኋለን። ፒስ አለን፣ እኛ ከጎናችሁ እንቆማለን። እንዳፈሩ ሀበሻ መቼም ማለት ነው ለሚሰራ ሰው ልማዱ ነው እንዲህ ማለት